አንዳርጋቸው ጽጌ የጋራ ግንባር ፈጥረው ድርጅትን መሰረታለን ምን እንቅስቃሴ ውስጥ ሲገቡ በአማራ ትግል ላይ ምን አይነት እርግማን ይዘው እንደሚመጡ ግልጽ ነበር። እርግማን ነው ይዘው የሚመጡት ብለናል። የገቡበት ይፈርሳል፣ የነኩት ይረክሳል። አንድ ያመጡት ውጤት አለ ወይ ብትሉ የለም። ወዳድ ጨካኞች ናቸው። በእያንዳንዱ እርከን እነሱ ማብቃት ይፈልጋሉ። በትውልድ መካከል የተደረጉ ደም አፋሳሽ እልቂቶች ላይ ሁሉ እጃቸው አለ። ዛሬም የእልቂት ድግስ መካከል ቆመው እያጓደኑ የሚያጫርሱ ትልልቅ ሰዎች፣ እድሜ ጠገቦች ያዘዙት ምግብ ሬስቶራንት ገብተው ያዘዙት ምግብ እስከሚመጣ ናፕ የሚያረጉ ሰዎች፣ እንቅልፍ የሚወስዳቸው እስከሰህ ምግቡ ለምትለው ሰውዬ ከእንቅልፉ እንደነቃ የሆነ ፋኖ ጋር ይደውላል። ያዘዘው ምግብ እስከሚመጣ ቴብሉ ላይ እንቅልፍ የሚወስደው ሰውዬ ሲነቃ ከምግቡ በፊት ደውሎ እንዲህ አድርግ ይሄንን አድርግ እያለ ኮማንድ መስጠት፣ ትእዛዝ መስጠት ይፈልጋል። እዚህ ደረጃ ነው የደረሰው። እንዴት ምን አለ ቢተወው ይሄንን ትውልድ በቃ ትውልዱ በቃ አሁን ከተሳሳተም ይሳሳት በቃ አንዳርጋቸው አያስፈልገውም ለዚህ ትውልድ።